አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውዴት የኢትዮጵ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ኩሉ አም ወንቱም ኸይር ሚነል አይዲን አልፋይዚን ብያለሁኝ። ውዴቶች እንዴት ናችሁ? ሂዳችሁ እንዴት ነበር? እንዴት አሳለፋችሁ? እንዲሁም ሌላ እምነት ተከታዮች እንዴት ናችሁ? ውድ ቤተሰቦቼ ሰላም ናችሁ ወይ? ሰላም ብያለሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ እላለሁኝ። ውዴቶቼ እንዴት ናችሁ? ሂዳችሁ እንዴት ነበረ? እንዴት አሳለፋችሁት? አገራታችሁ ወይስ እንዴት ነበር? ብቻ አልሐምዱሊላህ የማያልፍ የለም፣ ሁሉ ነገር አለፈ ማለት ነው። እንደምታውቁት ዛሬ 4 ቀን ሆነው ማለት ነው። ኢዱም አለቀ። እንግዲህ የአመት ሰው ይበለን ማለት ነው ኢንሻአላህ። እንግዲህ እንደተለመደው ረመዳን ኢድ ላይ እንግዲህ ረመዳን ኢድ ላይ ደስ የሚለው ነገር ያው መጀመሪያ ሶላት ነው የምንሄደው ጧት ማለት ነው። መጀመሪያ እንግዲህ ቆንጆዋን እዚህ ጋር ስትሻወር እያረኩ ነበረ ጸጉሯን ማለት ነው። ስራ ከጨራረስን በኋላ ስትሻወር እያረኩላት ነው እዚህ ጋር ማለት ነው። ከዛ ቪዲዮ ቀረ እኔ ሄድኩኝ። ከዛ ማሻአላ ዘንድሮ እኔና ጆዋ ማቺ ነው የለበስ ነው ማለት ነው። ማሻአላ በነገራችን ላይ እኔ ብዙ ጊዜ ልጄ ጋር እንዲህ አይነት ልብስ አላገኝም። ለምን እንደሆነ አላውቅም። እንዲህ አይነት ልብስ ለብሼ አላውቅም ልጄ ጋር ማለት ነው። አጋጥመኝም አላገኝም። የት ነው የሚገኘው ግን አንዲህ አይነት ልብስ ለልጄና ለኔ ሲምታቆ እንዲጠቁሙኝ። ከዛ ሄዳችን ቅርብ ነበረ። በእግራችን ሄድን፣ ሰገድን። አልሐምዱሊላህ ቁርስ ተሰባስበው ስለነበረ ከዛም ቤተሰብ ማሻአላ ቁርሴን በላን ማለት ነው። አልሐምዱሊላህ እዚህ ጋር ሌላ ሉክ ያምርቴ ሌላ ሉክ እዚህ ጋር ከነሽቷ ምናምን አቅርቤው አለበስኳት ማለት ነው። ከዛ እዚህ ጋር እየሰዋወርኩ ምናምን ነበረ። በነገራችን ላይ እኔ ራያ ልብስ ስለነበረኝ በቅርብ ስለሆነ የገዛሁት ሌላ ልብስ አልገዛሁም ማለት ነው። ለምን እሱ ማሻአላ እሱ ብዙና የ4 ልብስ ዋጋ ስለያዘ ማለት ነው። እዚህ ጋር እንግዲህ ተጨራረሱ ሰዋውረው ምናምን ተጨራረሱ በኋላ እኔም ተዋላቸው መጥቼ እየሰዋወርኩኝ ምናምን ነበረ ማለት ነው። አልሐምዱሊላህ ቢከፋም ቢደላም ሁሉ ነገር አለፈ ማለት ነው። ሁሉ ነገር ህይወትን ቀለል አድርጎ ማየት ነው። ቀለል አድርገን ካላየናት ከባድ ናት ማለት ነው። እና እዚህ ጋር እንግዲህ እንጀራ በጣም ነበር የከጀልኩት። በነገራችን ላይ ግን አይታችኋል እንጀራ ጋግራለሁ ብዬ ባለፈው አገር አጥፍቼ ማለት ነው። እንግዲህ የምሰራበት ቦታው ሩቅ ስለነበረ እንጀራ ማምጣትም ስለማልችል ምንም ማድረግ አይቻልም። እንግዲህ ያው ወጡና ሽንኩርቱ በርበሬውና ሽንኩርቱ ነው መቼም የኛ ወጥ መቼም ሽንኩርት ነው። በቂጣም በላችሁት በእንጀራም ያው ነው ጣዕሙ ያው ነው። መቼም የሚቀየር ነገር የለውም። ስለዚህ እንግዲህ እኔ የተፈረደበትን ሳሞሌ ሂጄ አመጣሁ ከብጋላ ማለት ነው። እንጀራ ጋግራለሁ ብዬ የሰው ልጅ የሰው እንደሞ ዲሃ እንዲያላረግ ማለት ነው። በነገራችን ላይ የሁለታውን እንዶሚ የሁለታውን እንጀራ አዙሜቱ ራሱ አልበላችሁም። አሽታቶቹ እኔ አላውቅም። እንግዲህ ያጠፋው ጥፋት ይኖረኝ እንግዲህ አረብይና መሰል አዱሜቱ እንግዲህ እንጀራ አትወዲሁን ብቻ አላውቅም። አሽታቶቹ አልበላችሁም ማለት ነው። እና ሰራሃ በጣም ነው ያጀበኝም የገረመኝም ያዘንኩትም ማለት ነው። አሽታቶቹ ካሜራው ሸቷት ነው መሰለኝ። እና እኔ በነገራችን ላይ ተፊት እኔ ዛሬ 6 አመት ነው 4 አመት አካባቢ እንጀራ በጣም ነበር የምጋግረው። ፍሩኖ ዱቄት እንጀራ ጋግር ነበር ዱቄት አምሰን ምናምን። ግን ችግሩ ምንድነው እኔ ፍሩኖ ዱቄት እንጀራ ከበርቻ አይስማማኝም። ሰላም አይሰጠኝ። ገዝቼም ሰርቼም መብላት አልፈልግም ፍሩኖ ዱቄት እንጀራ ማለት ነው። እና ዩቲዩብ ላይ ገለባበጥኩኝ እያለ ከዛ አገኘሁኝና እንደነሱ ሰራለሁ ብዬ ወላሂ ይቀርጻለሁ ብዬ ራሱ በጭራሽ አላሰብኩትም ነበረ። ከዛ አብክቼ መዋሊያ ውሎ አንድ ቀን ውሎ ምናምን እየጋገርኩት ይዞ ዝምት የለው ካሜራው እዚህ ላይ ማለት ነው። ተላይ ሌላ ሆን ብሎ ዝም ሲለኝ ለገለብጠው ስለም አልገለበጥ ሲል ነው እዚህ ላይ ማለት ነው። ከዛ ጉዴ ላካፍላቸው ብዬ ቀረጽኩት ማለት ነው። እና በጭራሽ አላሰብኩትም እቀርጻለሁ ብዬ በጭራሽ አላሰብኩትም ማለት ነው። ወላሂ ለምን ከዩቲዩብ ስለሆነ ከዩቲዩብ ነው ያየሁት እንጀራው እንዴት እንደሚጋገር ከዩቲዩብ አይቼ ስለነበረ ማለት ነው። ስለዚህ ከዩቲዩብ ያየሁትን ነገር ደግሞ እኔ ማቅረብ አልችልም። ስለዚህ ለራሴ ነበረ እኔ ለሳላ ነበረው ሲጠፋ ነው ትዝ ያለኝ ማለት ነው።
አልሙም እዚህ ጋር እንግዲህ ያያችሁት ማሻአላ ተባረካላ አክለል ሙሉክ هذا አክለል ሙሉክ አክለል ሙሉክ ነው አልኳችሁ። ሹህ الجمال ሹህ الترتيب ሹሃት ያኒ بالله عليكم የሆነ እንጀራ ያስነቅም بالله عليكم በጣም ነው የሚያስነቀው ማለት ነው እንዴ። በሀገራችን ላይ ሌላም ቀይ ስርን በጎን ሰርቻለሁ። ቀይ ስር በጎን ሰርቻለሁ። ቀይ ስሩ ጋራ ያ ሰላም በጣም ነው የሚጥመው ማለት ነው። እንግዲህ ያው ብቻዬን አይደለም የምንበላው ሁሌም ስለነበረች ዳል እንገናኛለን ማለት ነው። እሷ ጋራ ነው የበላነው ማለት ነው። ብቻዬን አይደለም። እዚህ እንግዲህ የኢድ ኹጥባ ነው ተውላችኋለሁ። واذكر عبادك الموحدين اللهم واجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم من أرادنا وأراد بلادنا وعقيدتنا وقادتنا بسوء اللهم فاشغله عنا واجعل تدبيره وتدبيره يا رب العالمين اللهم وآمنا في أوطاننا واصلح أئمتنا وولاة أمورنا اللهم اغفر ولينا من حرمات بتوفيقه وأيده بتأييده وأعز بدينك يا رب العالمين اللهم اغفر ولي عهده بما تحب وترضى لنا الدعاء اللهم تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك